ወይሉ ለኩል ሁመዘት ሉመዛ ሰዎችን ዘላፊና ነቃፊ እንዲሁም ደግሞ ሐሚተኛ የሆኑት ሰዎች ሁሉ ወዮላቸው ኢላላ አላህ Subhanahu Wa Ta'ala እና ሁመዛ ማለት በተግባር በከንፈር ንክሻና በአይን ጥቅሻ የሚደረጉ ማሽሟጠጮች ሁመዛ ይባላሉ ከዛ ደግሞ በመላሱ እገሌ እንደዚህ ነው ብሎ እሱን ክብሩን የሚነካ ነገር የሚያማና የሚዘልፍ ከሆነ ደግሞ ሉመዛ ይባላል እና ሁለቱም ብቻ በሰዎች ላይ አቃቀር የሚያወጡና ሰዎችን የሚያጣጥሉ የሚያንቋሽሹ ሰዎች ወዮላቸው ሲል ያስጠነቅቃል ማለት ነው الذي جمع مالا وعدده ሌላው ባህሪው ደግሞ ገንዘብ መሰብሰብ ነው ማለት ነው ገንዘብን ሐላል ሐራም ኸይር ነው ሸር ነው ሳይል ብቻ ባገኘበት መንገድ በመስረቅም ይሁን በማታለልም ይሁን በማጭበርበርም ይሁን በሆነው መንገድ ብቻ ገንዘብን የሚያካብቱና የሚያግበሰብሱ የሆኑ ናቸው ማለት ነው እና ወአደደው ያን የተገኘውን ገንዘብ ደግሞ በየጊዜው ቁጥሩ እንዳይጎድል የሚቆጥርና የሚያከማች የሆነ ይላል ማለት ነው ቃል يحسب ان ماله اخلده ከቂልነቱ ብዛት የተነሳ ገንዘቡ እንዳው እድሜውን የሚያስረዝምና ዘላለም የሚያኖረው አድርጎ ይገምታል ከላ እናንተ ተላላው የሰው ልጅ ከዚህ አይነት ከንቱ አስተሳሰብ ተቆጠብና ታረም ከዚህ ከንቱ ሐሳብ ብትወጣ ይሻላል ይላል እንቢ ካለ ግን ይሄ ሰው ለዩም በደነ ፊል ሑጦማ መላው ሰውነቱን በአንድ ጊዜ በቅጽበታዊ ፍጥነት የምታደቅ ሆነችው አደገኛ ቅጣት ላይ እንደሚወረወር ነው ይላል ነገ አንድ ጊዜ እንደነደደች በሚጨመርበት ጊዜ በቅጽበታዊ ፍጥነት መላው ሰውነቱን ቆዳውንና ስጋውን እንደገና አጥንቱንም አዲቃ በአንድ ጊዜ አመድ የምታረጋ አደገኛ ሳት ላይ እንደሚወረውረው ተወዲሁ ይወቅና ይጠንቀቅ ይላል وما ادراك ما الحطمه አድቃቂ የተባለችው ቅጣት ምን አይነት አድቃቂ እንደሆነች ምን ታውቃለህ እና እሷም አልሁጦማ የተባለችው አደገኛ ቅጣት ናሩላሂል ሙቀዳ አንድ ጊዜ ከተለኮሰችና ከነደደች መብረጃና መጥፊያ የሌላት የአላህ ቅጣት ናት ይላል ማለት ነው ይህችም እሳት አንድ ጊዜ ከተለኮሰች ምን ጊዜም ቢሆን መብረጃና መጥፊያ የሌላት ናት ማለት ነው አለቲ ተጠሊዑ ዐለል አፊዳ እሷ በሰዎች ልብ ራስ ላይ ዘልቃ የምትጠልቅናት ይላል ማለት ነው እንግዲህ የእሳቷ ልሳን አንድ ጊዜ በሚስተነዘር ጊዜ ሰውነቱን እንዳለ ወላ ቆዳ ስጋ አጥንት ሳይቋቋማት በቅጽበታዊ ፍጥነት ልብ ራስ ላይ ጠልቃ ገብታ ልብን የምታሳረርናት ማለት ነው ኢነሃ ዐለይሂም ሙሰዳ ይህች እሳት ደግሞ የውጭ አየር መጥቶ እንኳን ትንሽ እንዳያበርዳትና ጋብ እንዳያደርጋት በጥልቅ ጉድጓድ ውስጥ የተዘጋች ናት ይላል ማለት ነው የጀሃነም እሳት ወደታይ ነው በጥልቀት በተዘጋጀ ጉድጓድ ውስጥ ነው ያለችው ማለት ነው እና የጉድጓዱ ጥልቀት 70 አመታት ያለማቋረጥ ወደታች የሚያስወርር ነው ማለት ነው አንድ ሰው ድንጋይ አፋፉ ላይ ብቅ ብሎ ቢወረወር ወይም ሰው ቢወረወር ማረፊያው ከመድረሱ በፊት 70 አመታት ያስጨርሳል ወደታይ ተመዘዝጎ የሚወርድበት ማለት ነው በዛ ውስጥ የተሞላ ባህር የመሰለ ነገር ነው እንደ ዱንያ እሳት አይደለም እና የእሳቱ ክፋት መጀመሪያ 1000 አመት ሲቀቀል ሲነድ ኑሮ ነጭ ሆናል ይላል ከዛ እንደገና ነጭ ቀይ ይሆናል መጀመሪያ ደግሞ ሌላ 1000 አመት በሚጨመርለት ጊዜ ነጭ ይሆናል ወደ ንጣት በገዛ ኃይሉ ራሱ እየቀየረ ይመጣል ማለት ነው ከዛ ደግሞ ሌላ 1000 አመት በሚጨምርበት ጊዜ ጨለማ እንዝዝ ይሆናል ማለት ነው አሁን ያለችው በዛ በሶስተኛው ደረጃ በጣም እንዝዝ ጨለማ የሆነ ነው ማለት ነው የዱንያ እሳት ግን ቀይና ቢጫ ነው ቀላል ስለሆነ ማለት ነው ያ የጀሃነም እሳት ግን አንቀጥ ድግድግ ጨለማ ነው ልክ ደግሞ እንደ ባህር የተኛ ነገር ነው የ70 አመት ርቀትና ጥልቀት ውስጥ ባለ ጉድጓድ ቦታ ውስጥ ተኝቶ ነው የሚጠብቀው ማለት ነው እንደዛ አይነት እሳት ነው የሚጠብቃቸው ሲል ያስጠነቅቃል ማለት ነው ኢነሃ ዐለይሂም ሙሰዳ እዛ እሳት ውስጥ በሚገቡ ጊዜ የእሳቱን ፋሎት ወደ ላይ ልክ ድስት እንደሚገነፍል ተቀጮቹን ወደ ላይ ፋሎቱ ገንፍሎ ይዟቸው ይወጣል ማለት ነው ወደ አፋፉ ይቃረባሉ የዛ ጊዜ አስፈንጥሮ ተፍቶ ልንወጣ ነው ብለው ተስፋ ይሰማቸውና ሲንጫጩ እንደገና ደግሞ ወደ ታች ይዟቸው እንዲወርድ ይደረጋል ማለት ነው ፊ አመድ ሙመደዳ በሩም ይዘጋል እንፋሎት እንኳን ትንሽ ወጥቶ እንዳይቀንስላቸው ማለት ነው እና በመግላሊቱ ክዳን አለው ማለት ነው ጉድጓዱ ያ በሚዘጋበት ጊዜ በኃይል እንዳይከለፈት ደግሞ ተላይ ረግጠው የሚይዙ መሰሶ የመሰሉ ትልልቅ የብረቶች መሸንጎሪያዎች አሉ ማለት ነው በነዛ በመሸንጎሪያዎች ተረግጦ የተዘጋ የሆነ አደገኛ ቦታ ነው በማለት ያስጠነቅቃል ማለት ነው